ያኔ የትግራይ ጦርነት ሲጀምር ለሁለት ወር መብራት አልነበረም ብያቸዋለሁ ያኔ በዛ ሁለት ወር ውስጥ ምን ስናደርግ ነበር አትሉም ከዚህ በፊት የማናቃቸው የሰፈራችን ልጆች በደንብ ተዋወቀን አብረን እንደምንውለው ባህላዊ ሰው ነው ነው ባንዴ ማለት ነው ምክንያቱም ሰው መጥራት ስትፈልግ እንደምታረጋው ለምሳሌ መሄድ ሰው ካገኘ እንትናን በልልኝ እንትና ፈልጓል በለው እዚህ ቦታ እንገናኝ ብለ መልእክት ልክና ያ ሰው የላከው ካደረሰልህ በዛች ባልካ ሰዓት ትሄድና እዛው ትገናኛለህ ነው ከዛ እንዲ እያል እየተገናኘን ማለት በቃ የሰፈር ሰው ተሰብስቦ ትላልቅ ሰዎች ሰብሰብ ብሎ አንድ ቦታ ላይ ወጣት የሆነውን አንድ ቦታ ላይ ልጆች ወንቱም ደግሞ አንድ ቦታ ተሰብስበን ውጭ ቁጭ ብለን እንደምንውለው ቤት ውስጥ አንገባ ነገር መብራት የለም ምንም አንሰራም አዲስ ነገር ነው ለኛ ይሄ ስራ እንዳንሰራ ምንም የለም መውጣት መግባት ማምን አይቻልም ኮማንድ ፖስት አለ ከ12 ሰዓት በኋላ ማምሻት አትችልም እና ደግሞ ከተማውት ውስጥ ማን እንዳለ ምንም ስለማጣቅ ከሰፈር አትወጣም ከዛ የኛ ባለውለታ ምን ስንሰራ ነበር ሉዶ ስንጫወት ትልቁም ትንሽም ቁጭ ብሎ ሉዶ ነው የሚጫወተው ሌላ ደግሞ ካርታ ቤቷን መቆጣት የትላልቅ ሰው ለምን እንደዚህ ያደርጋችሁ ለምን ምንም የሚል ሰው የለም ትላልቆቹ ራሱ ከኛ ጋር ቁጭ ብሎ የሚጫወቱት ማለት ነው እና ደግሞ ሌላ ምን ስንጫወት ነበር ዳማ በእነዚህ ሰው ውስጥ ቁጭ ብለን እንጫወታለን ጧት ቁርስ በላለ ትወጣለህ ይሄ የመጀመሪያ ሳምንት ላይ ነው የመጀመሪያ ሁለት ሳምንቶቹ ላይ ማለት ነው ቁርስ በላለህ ትወጣለህ ከዛ ምሳ ሰዓት ላይ ትመጣለህ ትበላለህ እንደገና ትወጣለህ ተመልሰህ ትመጣለህ እራት ትበላለህ ትወጣለህ እንዲህ ያል ወደ 3ኛ ሳምንት ገባ 3ኛ ላይ ምን ተጀመረ ቁጠባ ተጀመረ ለምን ያለው ምግብ ያለቀ ነው መብራት የለም እንደ ልብ ጧት ገብተህ ትበላለህ ከሰዓት ደግማለህ በራበ ሰዓት የለም እንደዚህ ሰዓት መጠበቅ ተጀመረ በስነ ስርዓት ቁርስ በስነ ስርዓት ምንድነው የሚበላው ይሄሽ ሁልሽም ምሳሽ እራትሽ ከዛ ያል አንድ ወር ሞላ አንድ ወር ላይ ነገሮች እያለቁ ነው በቃ እሺ አትሊስት ወይ ቁርስ ወይ ምሳ ጃምፕ ይደረግ ተዋለ ማለት ነው ከዛ ሁሉም ጋር ነው ይሄ አንድ ሰው ሁለት ሰው ጋር ሳይሆን ሁሉም ሰው ጋር ነው ምክንያቱም ምንም የሚያመጣው ነገር ስለሌለ ማለት ነው ከዛ ምሳ መዝለል ጀመር ነው ቁርስ መስለል ጀመር ቁርስ በቃ ረፋፍደ ማምን አንድ 5 ሰዓት ትበላለህ 5:11 ጀመር ማለት ነው ከዛ በኋላ ደግሞ ወዴት እንዳመራ ነግራቸዋለሁ